የመከላከያ ሰራዊት የሀገሪቱን ዳር ድንበር ከማስጠበቅ ባለፈ በልማት ስራዎች እያሳየ ባለው አኩሪ ተግባር መደሰታቸውን አንዳንድ የአዲስ አበባ ነዋሪዎች ተናገሩ። የመከላከያ ሰራዊት ቀንን አስመልክቶ የተዘጋጀውን ኤግዚቢሽን የጎበኙት ነዋሪዎች በሰጡት አስተያየት ሰራዊቱ የሀገሪቱን ሰላም ከማስጠበቅ በተጓዳኝ በሀገሪቱ ልማት እያደረገ ያለው ተሳትፎ አመርቂ ሆኖ ማግኘታቸውን ተናግረዋል። አስተያየቶቹን የኢትዮጵያ ዜና አገልግሎት አሰባስበው ልኮልናል፣ እንደሚከተለው ይቀርባል። በእውነት በጣም ነው የገረመኝ። በእኛ ሀገር ይሄ ሁሉ ስራ እየተሰራ ፈጽሞ እዚሁ ከተማ ሆኜ እኛ ሀገር እዚህ እየተሰራ እዚህ ያያዋቸው ምርቶች በሙሉ ከቻይና ከህንድ ከተለያየ ሀገር የምናመጣቸው ናቸው። መሽነሪዎች በተለኛ ኮንስትራክሽን ላይ ስለምንሰራና ይሄ ጅማሮ ብቻ ሳይሆን ብዙ ስቴፕ ነው የሄዱት፣ ግን እስካሁን አላወቅንም። ብዙ ኮንትራክተር ብዙ በኢንዱስትሪ ዞን የተሰማራ ህዝብ እኮ ይሄን ሲያይ ጭንቅላትሽ ቀጥታው የሚመጣልሽ ምንድነው? በቃ እኛ ሀገር ይሄ ከተጀመረ ነገ ከነገ ወዲያ መሽነሪዎች ከውጭ አላዝም። ይሄ የውጭ የምንዛሪ ችግሩ አለ፣ ብዙ ችግሮች አሉ። እነሱ ሁሉ እንደተፈቱ በቃ ታስቢያለሽ፣ ውስጥሽ ኮንፊደንስ ይሰማሻል ለቀጣዩ ለምንሰራቸው ስራዎችና አሁን የሄደበት ሂደት ራሱ ጅማሬ ሊባልም አይችልም። ኦልሞስት ብዙ መሽነሪዎች አሉ እዚህ እና እነዚህ ማባዛትና ፕሮሞሽን ተሰርቶ ገበያው ማፋጠን ነውና ለኔ ትልቅ ነገር ነው። እዚህ የመጣ ነው ያው በትምህርት ቤታችን ደረጃና የሀገራችን የመከላከያ ኃይል ምን ደረጃ ላይ ደረሰና ለተማሪዎች ደግሞ ከቴክኖሎጂ ጋር መተዋወቅ ጥቅሜታ አለው በሚል ሰብር እዚህ የመጣ ነው እንጂ እንደዚህ አይነት ቴክኖሎጂዎች እንደዚህ የመጣቁ ነገሮች ይኖራሉ ብዬ አላሰብኩም ነበር። በጣም ትልቅ ደስታና ኩራት ተሰምቶኛል። ማለት አገር እዚህ ደረጃ ላይ በመድረሷ ከፍተኛ ደስታ ተሰምቶኛል። ህዝባዊነቱ ነው ማለት የህዝብ አለኝታ ነው። እንግዲህ ካሁን በፊት የሚታወቀው ወታደር ሲባል ያው መዋጋት ወይ ደግሞ ያለውን መንግስት አገልጋይ ብቻ ሲሆን ነው የምታዩ። ይሄ ግን የህዝብ አጋር ስለሆነ ገና ወደፊት ደግሞ ብዙ የምናያቸው ነገሮች አሉ ብዬ አምናለሁና በተለይ ለተማሪዎቻችን እንደዚህ አይነት ነገሮች የሚያዩበት ሁኔታ ቢኖር ትምህርታቸው ላይ ለሳይንስ፣ ለቴክኖሎጂ፣ ለፈጠራ ጥሩ መነሳሳት ይኖራቸዋል ብዬ ተስፋ አደርጋለሁ። በመከላከያ ሚኒስቴር ጠቅላይ መምሪያ የሚገኙ የሰራዊት ክፍሎችና ሲቪል ሰራተኞች በዓሉን በፓናል ውይይትና በተለያዩ ዝግጅቶች አክብረዋል። በበዓሉ ላይ በክብር እንግድነት የተገኙት የመከላከያ ኢንስፔክሽን ጄኔራል ቢሮ ኃላፊ ሜጀር ጄኔራል መሰለ በለጠ እንዳሉት በዚህ በዓል ሰራዊቱ የደረሰበትን እድገትና ቴክኖሎጂ አቅም ለህዝባችንና ለሌሎች ኃይሎች የምናሳይበት ዕለት ነው ብለዋል። እንዲሁም በብላቴ ልዩ ኃይሎች ማሰልጠኛ ማዕከልም የሰራዊት ቀን በዓልን በተለያዩ ዝግጅቶች ባከበሩበት ወቅት የማሰልጠኛ ማዕከል ዋና አዛዥ ብርጋዴር ጄኔራል አብርሃ ተስፋዬ ይህንን በዓል ስናከብር የሀገራችንን ሰላምና ልማት ለማደናቀፍ የሚጥሩ ኃይሎችን ነቅተን በመጠበቅ ሰላምን ማረጋገጥ ቀዳሚ ተግባራችን ነው ብለዋል። መገናኛና ኢንፎርሜሽን ዋና መምሪያም የሰራዊት ቀን በዓል በድምቀት ሲከበር ከትጥቅ ትግሉ ጊዜ ጀምሮ እስካሁን ያሉ የግንኙነት መሳሪያዎችንና የመምሪያውን የስራ እንቅስቃሴ የሚያሳይ የፎቶግራፍ አውደ ርዕይ ቀርቧል። የዋና መምሪያው የግንኙነትና ኢንፎርሜሽን ኃላፊ ኮሎኔል ነጋሲ ትኮ እንደተናገሩት ተልኳችንን በአግባቡ መወጣት የሚያስችለንን አስተሳሰብና እምነት በመያዝ ህገ መንግስታዊ ታማኝነታችንና ህዝባዊ ባህሪያችንን የምናጠናክርበት ዕለት ነው ብለዋል። በተያያዘ ዜናም የመከላከያ ጤና ዋና ዳይሬክቶሬት የሰራዊት አባላት ሲቪል ሰራተኞች በዓሉን በልዩ ልዩ ዝግጅቶች ማክበራቸውን ከየስፍራዎቹ የደረሰ መረጃ ያመለክታል። የኢፌድሪ መከላከያ ሰራዊት ቀንን በተመለከተ ከተዘጋጀው ዶክመንተሪ ፕሮግራም ጋር በተያያዘ ለዛሬ ምሽት በቴሌቪዥን ስርጭታችን ላይ ማስተካከያ አድርገናል። በዚሁ መሰረት ዛሬ ምሽት የአማርኛ ዜና የሚቀርበው ከምሽቱ 1 ሰዓት ላይ ይሆናል። የማይደርቁ ምንጮች በሚል ርዕስ የተዘጋጀው ዶክመንተሪ ፕሮግራምም ዛሬ ከምሽቱ ከ1 ሰዓት ከ30 ጀምሮ በቴሌቪዥን ይቀርባል። በክልል መገናኛ ብዙሃን የሚዘጋጁ ፕሮግራሞችም ዛሬ ከ11 ሰዓት እስከ ምሽቱ 1 ሰዓት ባለው ጊዜ ውስጥ የሚቀርቡ ይሆናል። ህገ መንግስትን ለማስረጽና ፌዴራሊዝም በማሳወቅ ረገድ መገናኛ ብዙሃን ጉልህ ሚና መጫወት እንዳለባቸው የፌዴሬሽን ምክር ቤት አስገነዘበ። መገናኛ ብዙሃን ሚናቸው መረጃን ከመስጠት ባሻገር ሀገርንም መገንባት ሊሆን እንደሚገባ የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን ተናግረዋል። ያየሰው ሽመልስ ከግልና ከመንግስት መገናኛ ብዙሃን የተውጣጡ ከተለያዩ ማህበረሰብ ሬዲዮኖች የመጡ የመገናኛ ብዙሃን ባለሙያዎችን ጨምሮ ባለድርሻ አካላትና የፌዴሬሽን ምክር ቤት አባላት በአዳማ በተካሄደው አውደ ጥናት ላይ ተሳታፊ ነበሩ።
ዓላማውን በህገ መንግስትና ፌዴራሊዝም አስተምሮና ስርጸት የመገናኛ ብዙሃን ሚና ምን መሆን አለበት የሚለውን ርዕሰ ጉዳይ መዳሰስ ያደረገው አውደ ጥናቱ የበለጸገችና ዲሞክራሲያዊት ሀገርን ለመገንባትና ህገ መንግስቱንና የፌዴራል ስርዓቱን በማስረጽ ረገድ የሚዲያ ሚና እንዴት ይገመገማል የሚሉ ጥናታዊ ጽሁፎችም ቀርበውበታል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ካሳ ተክለ ብርሃን የመገናኛ ብዙሃን ሚና መረጃን ከመስጠት ባሻገር ሀገርን የመገንባት ኃላፊነት ያለባቸው በመሆኑ ይህንን አውደ ጥናት ማዘጋጀት አስፈልጓል ብለዋል። የመገናኛ ብዙሃን ኢንፎርሜሽን መስጠት ብቻ ሳይሆን የህብረተሰቡን አመለካከት በመለወጥና በማሳደግ ለልማትና ለእድገት በማነሳሳት ከድህነት የተላቀቀ በአመለካከቱ ዘመናዊነትን የተላበሰ ዲሞክራሲያዊና ህገ መንግስታዊ ህብረተሰቡን በመገንባት የተሻለ ህብረተሰብ ለመፍጠር የተያዝነውን ጎዳና በስኬት ለመፈጸም የሚችል ዋነኛ ቁልፍ ባለድርሻ አካል ነው። የኢትዮጵያ ህገ መንግስት የቡድንና የግለሰብ መብቶችን ያጣመረ የብሔርና ብሔረሰቦችን መብት ራስን በራስ ማስተዳደር እስከ መገንጠል ድረስ እድል የሰጠ ቢሆንም መገናኛ ብዙሃን እነዚህንና ሌሎች የህገ መንግስቱን መልካም ጎኖች በማስተማር ረገድ የነበረባቸውን ውስንነት ቀርፈው ወደፊት በጉዳዩ ላይ ስራዎችን መስራት እንዳለባቸው አፈ ጉባኤው ተናግረዋል። ተሳታፊዎች በበኩላቸው አውደ ጥናቱ እስካሁን ያልተገነዘቧቸውን ነገሮች እንዳስገነዘባቸውና በቀጣይም ተመሳሳይ አውደ ጥናቶችን በማዘጋጀት ለሌሎች ባለድርሻ አካላት መሰጠት እንዳለበት ገልጸዋል። የመሰናዘሪያ ጋዜጣ ማኔጂንግ ኤዲተር አቶ ሰንሰገድ መርሻ ከህገ መንግስቱ ጋር በተያያዘ እስካሁን ድረስ የነበራቸውን ግንዛቤ አውደ ጥናቱ እንደቀየረው ይናገራሉ። እኔም ማስበው እንደነበረው ግዳጅና ግዴታዎችን ብቻ የጣለ ነገር ነው ይመስለኝ የነበረው። ህገ መንግስቱና የነበረው በመንጽፋቸው አርቲክሎች ላይ ወይም በሚያጋጥሙን አንዳንድ ጉዳዮች ዙሪያ የነቀስን አንቀጾችን ለመተንተን ከመሞከሩ ውጭ ጥቅም ሊሰጥ የሚችል ነገር አለው። መብታችን ነው ሌሎችን መጠየቅና መብታችን ማስከበር ያስችላል የሚለውን ነገር ለማየት እስካሁን አስቤው አላቅም ነበር። ህገ መንግስቱን በማሳወቅ ህብረተሰቡ በመብቱ ተጠቃሚ እንደሆነና በቂ መረጃ ያለው ህብረተሰብ በመፍጠሩ ረገድ መገናኛ ብዙሃን የማይተካ ሚና ያላቸው በመሆኑ ይህ አውደ ጥናት እንደ ጅምር መታየት አለበት፣ ሌሎች ተመሳሳይ መድረኮችም ሊኖሩ ይገባል ያሉት ደግሞ ጋዜጠኛና የመገናኛ ብዙሃን ባለሙያ ወይዘሮ ሚሚ ስብሃቱ ናቸው። መጀመሩ ትልቅ ነገር ነው፣ ግን መቀጠል አለበት። ይሄ በአሁን ሰዓት ያለው በተወሰነ ደረጃ መገናኛ ብዙሃኑን ራሳቸው እንዲያዩ ራሳቸውን እንዲመረምሩ በህገ መንግስቱ ዙሪያ ያላቸውን ዕውቀት እንዲገመግሙ የሚያስችል መድረክ ነው። የወይዘሮ ሚሚን ሀሳብ ጋዜጠኛ ጥበቡ ታደሰም ይጋራዋል። እንደዚህ አይነት ስራዎች መሰራት አለባቸው በተከታታይነት። ምክንያቱም ይሄ ያው ግንዛቤ ለውጥ ማምጣት ነው፣ ሰዎችን ማስረዳት ማሳወቅ ነው። እሱ ደግሞ የራሱን የሆነ ጊዜ ይፈልጋል። ከሚዲያ ባለሙያውም የሌላውን ህብረተሰብ እንደዚሁ ለማስገንዘብ ማለት ነው። ስለዚህ ተከታታይነት ያላቸው ስራዎች መሰራት እንዳለባቸው አምናለሁ። የፌዴሬሽን ምክር ቤት ከፍሬድሪክ ኤቨርት ፋውንዴሽን ጋር በመተባበር ለ2 ቀናት በአዳማ ያዘጋጀው አውደ ጥናት ህገ መንግስቱን ከማስረጽና ፌዴራሊዝምን ከማሳወቅ አንጻር ካሁን በፊት የነበረው የመገናኛ ብዙሃን ተሞክሮም ቀርቦበታል። በአብያታ ሻላ ብሔራዊ ፓርክ የሚገኙት የአዕዋፍ ዝርያዎች ጎብኚዎችን እየሳቡ መሆኑን ሮይተርስ ዘገበ። በፓርኩ የሚገኙ አዕዋፋትን ማየታቸውን እንዳስደሰታቸው በፓርኩ ቆይታ ያደረጉ ጎብኚዎች ተናግረዋል። ብርሃኑ አለሙ ተጨማሪ አለው። ኢትዮጵያ ካሏት ፓርኮች አንዱ የአብያታ ሻላ ሐይቆች ብሔራዊ ፓርክ ከአዲስ አበባ በስተደቡብ አቅጣጫ 200 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ይገኛል። 887 ስኩዌር ኪሎ ሜትር ስፋት ያለው ይህ ፓርክ ፍልውሃዎችን ጨምሮ ከ144 በላይ ዝርያ ያሏቸው በ10 ሺዎች የሚቆጠሩ አዕዋፍ ይገኙበታል። ሮይተርስ ፓርኩን በተመለከተ በሰራው ዘገባም የአብያታ ሻላ ሐይቆች ኢትዮጵያ ካሏት ውብ ተፈጥሯዊ መስህቦች አንዱ ነው ሲል ገልጾታል። በአሁኑ ወቅት በርካታ የሀገር ውስጥና የውጭ ሀገር ዜጎች ፓርኩን እየጎበኙት ነው። ከጀርመን የመጣ አንድ ጎብኝም በቦታው ያየው ነገር እንዳስደሰተው ነው ለሮይተርስ የተናገረው። በፓርኩ ውስጥ የተመለከትኳቸው ፍላሚንጎ የተባሉት የአዕዋፍ ዝርያዎች ቀለማቸው በእጅጉ የሚማርክና የሚያስደንቅ ነው። በጣም ደስ ብሎኛል። በፓርኩ ውስጥ በርካታ አዕዋፍን ተመልክቻለሁ። እነዚህ አዕዋፍ በኢትዮጵያ ጥሩ ጊዜ እያሳለፉ ነው። የኔም ቆይታ ልክ እንደ አዕዋፉ ሁልጊዜ ባይሆንም ተደስቻለሁ። ስለ ፓርኩ የተለያዩ ክፍሎች የሚናገረው ደግሞ በአካባቢው የቱሪዝም ባለሙያ የሆነው አቶ ደስታ በዳሶ ነው። On the lake Shala we have about 6 islands, 4 of which በሻላ ሐይቅ ብቻ 6 የሚሆኑ ደሴቶች አሉ። ከነዚህ 4ቱ የአዕዋፍ መራቢያ ስፍራዎች ናቸው።
ከአራቱ አንዱ ደግሞ የፔሊካን ደሴት ይባላል። ፔሊካን የሚባሉት የአዋፍ ዝርያዎች በብዛት የሚገኙበት በመሆኑ ነው ስያሜው የተሰጠው። በአፍሪካ ለነጭ የፔሊካን አዋፍ አንዱና ዋነኛው መራቢያ ደሴት ነው። ኑሯቸውን በእርጥበታማ አካባቢዎችና የባህር ዳርቻዎች ያደረጉ አዋፍ በሌሎች አካባቢዎችም የሚገኙ ቢሆንም በአብያታ ሻላ ሐይቆች ብሔራዊ ፓርክ የሚገኙት አንጸባራቂ ቀለም ያላቸው በመሆናቸው ለፓርኩ ማራኪ ገጽታ አላብሰውታል ሲል የዜና ምንጩ ዘገባውን ይቀጥላል። በመጨረሻም ኢትዮጵያ በርካታ ሰው ሰራሽና ተፈጥሮ የመስህብ ስፍራዎች ባለቤት እንደመሆኗ ከዘርፉ ተገቢውን ጥቅም እንድታገኝ ሀገሪቱ መስራት ይኖርባታል ሲል ዘገባውን ያጠቃልላል። በደቡብ ክልል ስልጤ ዞን ከ82 ሄክታር በላይ በሆነ መሬት ላይ የተፋሰስ ልማት ስራ መጀመሩን የዞኑ አስተዳደር ገለጸ። ከደቡብ ብዙኃን መገናኛ ድርጅት የደረሰን መረጃ ይበልጣል በላይ ነው ያቀርበዋል። በዘመቻ መለስ አካባቢያችንን አረንጓዴና ምርታማ እናደርጋለን የሚል መፈክር አንግበው ነበር በስልጤ ዞን ወልያ 6 ቀበሌ የሚገኙ አርሶ አደሮች የ2005 ዓ.ም የተፋሰስ ስራን የጀመሩት። ተሳታፊ አርሶ አደሮቹ እንደሚሉት የተፋሰስ ልማት ስራው ምርትና ምርታማነትን ለማሳደግ ከፍተኛ ጠቀሜታ አለው። ስለሆነም ይላሉ አርሶ አደሮቹ በተፋሰስ ስራው ላይ በቁርጠኝነት እንደሚሰሩ ነው የሚናገሩት። በጣም ነው ለዚህ በተፋሰስ ስራ ትጥቃችን ታጥቀን ማለት ነው በጣም ነው ንቅናቄ ፈጥረን የተነሳ ነው። አንድ ለአምስት ተደራጅተን ሴቶች በግማት እኛ ሴቶች ማለት ነው ከሁለት እንደባለቅ በጣም ነው በቁርጠኝነት በተፋሰስ ስራ የተነሳ ነው። ትናንት በተጀመረው የ2005 ዓ.ም የዘመቻ መለስ የተፋሰስ ልማት ስራ ላይ በዞኑ የሚሳተፉት የወልያ 6 ቀበሌ አርሶ አደሮች ብቻ አይደሉም። የዞኑ ዋና አስተዳዳሪ አቶ ሰማን ሽፋ እንደሚሉት በዘንድሮ ዘመቻ በ8 ወረዳዎች የሚገኙ አርሶ አደሮች በ187 ንዑስ ተፋሰሶች ተደራጅተው ከ82000 ሄክታር በላይ መሬት ለማልማት ታቅዷል። በስልጤ ዞን ባለፉት ዓመታት በተከናወነ የአፈርና ውሃ ጥበቃ ስራዎች ዓመታዊ የተፋሰስ ልማት ሽፋን በ6 እጥፍ አድጓል። በዚህም አብዛኛው የዞኑ ቀበሌዎች ወደ አረንጓዴነት መመለስ መቻላቸውን ከደቡብ ብዙኃን መገናኛ ድርጅት የደረሰን ዘገባ ያመለክታል። ወጣት ምሁራን በታላቁ መሪ ታጋይ መለስ ዜናዊ የተቀየሰው የህዳሴ ጉዞን ዳር ማድረስ ታሪካዊና ዜግነታዊ ኃላፊነት እንዳለባቸው የህወሓት ማዕከላዊ ኮሚቴ አባል አምባሳደር ዶክተር አዲስ ዓለም ባሌማ አስታወቁ። የአዲስ አበባ ዩኒቨርሲቲና የኮተቤ መምህራን ትምህርት ኮሌጅ የህወሓት አባላትና ደጋፊ ተማሪዎች፣ መምህራንና ሰራተኞች 38ኛ የህወሓት የልደት በዓልን በስብሰባ ማዕከል በደማቅ ሁኔታ አክብረዋል። የህወሓትን የትግል ታሪክና የወደፊት ጉዞ አስመልክተው ማብራሪያ የሰጡት የህወሓት ማዕከላዊ ኮሚቴ አባል አምባሳደር ዶክተር አዲስ ዓለም ባሌማ ወጣት ምሁራን በአባቶቻቸው ለአስጨራሽ ትግል የተገኘውን ሰላም፣ ልማትና ዲሞክራሲ በማስቀጠል በታላቁ መሪ ታጋይ መለስ ዜናዊ የተቀየሰውን የህዳሴ ጉዞ ዳር ማድረስ ኃላፊነት አለባቸው ብለዋል። የበዓሉ ተሳታፊዎችም ታሪካዊ ኃላፊነታቸውን ለመወጣት ቃል መግባታቸውን ሪፖርተራችን አዲስ ዓለም አድጉ ዘግቧል። በጎንደር ከተማ አቤቱታ የሚያቀርቡ ግብር ከፋዮችን ወጪና ጊዜ ለመቆጠብ በ3 ማዕከላት አገልግሎት እየሰጠ መሆኑን የከተማ አስተዳደሩ ገለጸ። ባለፉት 6 ወራትም 100 ሚሊዮን ብር መሰብሰብ ተችሏል። በከተማው ከጥር 26 እስከ የካቲት 1 የግብር ሳምንት በተለያዩ ዝግጅቶች ተከብሯል። ደባሱ ባይለየኝ ዝርዝር አለው። በጎንደር ከተማ በዚህ ዓመት 404 ሚሊዮን ብር ነው ለመሰብሰብ የታቀደው። የንቅር ለማሳካትም ከጥር 26 እስከ የካቲት 1 ድረስ በተለያዩ ዝግጅቶች የግብር ሳምንት ተከብሯል። በግብር ስርዓቱ ላይ ያተኮረ የውይይት መድረክም የዝግጅቱ አንድ አካል ነበር። በውይይቱ ተሳታፊ የሆኑ የከተማው ግብር ከፋዮችም በግብር ስርዓቱና በግብር አስገቢ መስሪያ ቤቱ አሉ ያሏቸውን ጠንካራና ደካማ ጎኖች አንስተዋል። ግብር አስገቢው መስሪያ ቤት አሁን ያለበትን የሰው ኃይል አቅም አሁን ካለው በበለጠ መልኩ አጠናክሮ ግብር ከፋዩ ወደ ግብር አስከፋዩ መስሪያ ቤት ሲሄድ የተሟላ አገልግሎት እንዲሰጥ የሰው ኃይል አቅሙ እንዲያጠናክርና በዘመናዊ ቴክኖሎጂ እየሰራ ያለው አገልግሎት ግን ጥሩ ስለሆነ አሁን ቢሆን እንዲቀጥል ነው ማለት ነው። ሂሳብን በትክክለኛ በአንደኛ ደረጃ የሂሳብ ሰራተኛ አሰርቼ ሂሳብ መዝገበን አቅርቤ አመት ለምንድን ነው የማይያዘው? እኔ ኦዲተር አመት ሙሉ ኦዲት ቢያደርግ ይከፈለዋል። አሁን የኔ ሰራተኞች ያለ አገልግሎት ነው የሚሰሩ። ይህ የሚንቀሳቀሰው ማንኛውም ልማት ሁሉ የኔ ባለቤት ነው ብዬ ካሳምኩት ብዙ የሚያሸማቃ አይመስለኝም። ስለዚህ ከግብር አከፋፈላችሁ ላይ እናንተ ራሳችሁ የሚፈትሹት ነገር ቢኖር በተለይ ገቢዎች ላይ በአፈጻጸም ላይ አንዳንድ ኦት አለ።
ዝም ጭፍን ያለ ግምታዊ የሚባል ነገር አለ። ይሄ ሊታገል የሚገባውና ህዝብና እናንተ እኛና እናንተ እየተመካከርን እየተራረምን ቢሰራና የግብር አከፋፈሉ ዘመናዊ ብናደርገው የተሻለ ነው የሚሆነው። ግብር የሚወሰነው በሂሳብ መዝገብ በግብይት መረጃና በግምት መሆኑን የገለጹት በአማራ ብሔራዊ ክልላዊ መንግስት ገቢዎች ባለስልጣን የገቢ አሰባሰብና ክትትል ባለሙያ አቶ ጌታቸው መስፍን በግብር አወሳሰን የሚከሰቱ ቴክኒካዊ ችግሮች ካሉ አዋጁ በሚፈቅደው አግባብ ይፈታሉ ነው ያሉት። ምናልባት ይሄን ቴክኒካል ስህተት ካለ ተገቢ ማስተካከያ ይደረጋል። ጠያቂው እንዳሉት በዚያው በሰጠውት መልስ መሰረት ከሆነ ስህተት ተፈጥሮ ከሆነ ተገቢ ማስተካከያ ይደረጋል ለማለት ነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጌትነት አማረ በበኩላቸው የይግባኝ ስርዓቱን ወጪና ጊዜ ቆጣቢ ለማድረግ በ3 ማዕከል አገልግሎት የመስጠት ስራ ተጀምሯል ነው ያሉት። እንደ ጎንደር ከተማ አስተዳደር በ3 ማዕከል ይግባኝ ሰሚ ችሎት እንዲኖር የተደረገበት ነው ያለው። በባለፉት 2 ወራት ይግባኝ ከጠየቁት አብዛኛዎቹ ነጋዴዎች ብዙዎቹ ምላሽ እያገኙ ያለበት ሁኔታ እንዳለ ማየት ይቻላል። በጎንደር ከተማ በመጀመሪያዎቹ 6 ወራት ከ100 ሚሊዮን ብር በላይ ገቢ መሰብሰቡን የገለጹት የከተማው ገቢዎች ጽሕፈት ቤት ኃላፊ አቶ ታያቸው ሞላ ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር በ33 ሚሊዮን ብር ብልጫ አለው ብለዋል። ሆኖም ከእቅዱ አንጻርና ወጪን ከመሸፈን አኳያ በከተማው ያለው አፈጻጸም አነስተኛ ነው ብለዋል። በጎንደር ከተማ ከሚገኙት 11048 ግብር ከፋዮች መካከል 8152 የሚሆኑት በዝቅተኛ ግብር ከፋይ ደረጃ ሀምሮ ስር ይገኛሉ። በ6 ወራት ከተሰበሰበው ገቢም የተሻለ አፈጻጸም ያለው በእነዚሁ ግብር ከፋዮች ነው። በዝግጅቱ ግብርን በመክፈል ግንባር ቀደም ለሆኑ ለ25 ነጋዴዎች እንዲሁም ለገጠርና ከተማ ቀበሌዎች እውቅና ተሰጥቷል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ደባሱ ባይለየኝ ከጎንደር። በኦሮሚያ ክልል ሰሜን ሸዋ ዞን የኩዩ ወረዳ የመንግስት ሰራተኞች ለታላቁ ህዳሴ ግድብ ግንባታ ሁለተኛ ዙር ቦንድ ለመግዛት ቃል ገቡ። በኩዩ ወረዳ የሚገኙ ከ1700 በላይ የሚሆኑ የመንግስት ሰራተኞች ለህዳሴው ግድብ ለመጀመሪያው ዙር ከ1.9 ሚሊዮን ብር በላይ ሰጥተዋል። ሰራተኞቹ ለሁለተኛ ዙር በአመት ተከፍሎ የሚጠናቀቅ ደሞዛቸውን ቃል ገብተዋል ሲል የኦሮሚያ ክልል ሰሜን ሸዋ ዞን የመንግስት ኮሚኒኬሽን ዘግቧል።